ቁጭ ብለህ አዳምጥ ነግሬሃለሁ። ዛሬ ይዤልህ የመጣሁት ታሪክ ኃይለኛ ታሪክ ነው ማለት ነው። ዛሬ ይዤልህ የመጣሁት ታሪክ ስለ ሮዶልፎ ግራዚያኒ ነው። ሮዶልፎ ግራዚያኒ ማለት ነው ኢትዮጵያ ውስጥ 30,000 ሰው ጨፍጭፏል። ታውቃለህ ጎቤው። ከዛ በኋላ ደግሞ የካቲት 12 ላይ ማለት ነው ትዝ ካለ ብዙ ቦታ ላይ ይነገራል ይሄ ታሪክ እና ደግሞ የዚህ ሰውዬ ታሪክ ከሊቢያ ጀምሮ ያለውን በዚህ ቪዲዮ ነግሬሃለሁ። ቁጭ ብለህ አዳምጥ ነግሬሃለሁ። አሁንም ሮዶልፎ ግራዚያኒ ማለት ነው መጀመሪያ ላይ ሊቢያ ሲርናካ የሚባል ኢስተርን ሊቢያ ያለች ቦታ ላይ ነበር። እዛ ሚሊታሪ ኮማንደር ነበር ማለት ነው። ከዛ በኋላ እዛ እያለ ማለት ነው ሰውየው ከዛ ነው የጀመረው ሰይጣንነቱ። ከዛ ጀምሮ ያለውን ታሪክ ነው የምነግርህ። እዛ እያለ በጣም 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 ሃርሽ ያደርጋቸዋል ማለትም ይበድላቸዋል ሰዎቹን። 100,000 ሰው ገድሏል። 100,000 ሰው አስበው እስኩቢው 100,000 ሰው ገድሏል። እና ደግሞ እዛ ያሉትን የሊቢያ ሰዎች 100,000 ሰው ገድሎ ስም አውጥተውለታል ማለት ነው። ሃይና ኦፍ ሊቢያ የሊቢያ ጅብ ብለውታል። እና ደግሞ ሊቢያ ላይ የሚበጠብጡት ሰዎች መጸጻጫ እንዲሆናቸው መሪያቸውን ኦማር ሙክታርን ገሎታል። ይሄ ሰውዬ ማለት ነው። ስለዚህ ሰውዬ ሌላ ጊዜ በደንብ ነግራችኋለሁ። እና ይሄ ሰውዬ ዝም ብሎ ሰው መግደል ብቻ አይደለም የሚያውቀው ማለት ነው። ይሄ አይምሯቸውን የሚነካዋል፣ ይበርዘዋል። ዝም ብሎ እየተናገረ ይሄ ሳይኮሎጂ ይነካቸዋል። በቃ ባጭሩ ማለት ነው ጎቢው። ከዛ በኋላ ሊቢያዎችን እንደዛ እያደረገ በ19ኞቹ 20 እስከ 1930 ባለው ድረስ እንደዚህ እያደረገ ሊቢያዎችን ኢትዮጵያ ላይ ደግሞ ሙሶሊኒ ጠራው። ይሄ ኃይለኛነቱ የጅብነቱን አይቶ ሙሶሎኒ ለሰከንድ ኢትዮ ኢታሊያን ጦርነት ጠራው ማለት ነው ሙሶሎኒ። ከዛ ሙሶሎኒ በመጀመሪያ ኢትዮጵያ ላይ ሊገባ ሲያስብ ይሄ ሰከንድ ኢትዮ ኢታሊ ጦርነት ሲያስብ በኤርትራ በኩል ኢሚሊዮ ዲቦኖን ልኮታል ማለት ነው። ይሄ የጦር አዛዡን ኢሚሊዮ ዲቦኖ ልኮታል። ኢሚሊዮ ዲቦኖ ሲልከው ረጋ ምናምን ነገር አለበት። ኢሚሊዮ ዲቦኖ ረጋ ሲልበት አወረደውና በባዶጊሊዮ ማለትም ማርሻል ባዶጊሊዮ ፔትሮ ባዶጊሊዮ በሱ ተካው። ከዛ ባዶጊሊዮ በአዲስ አበባ ገባ ማለት ነው። እንዲሁ እንዳለ ግን ግራዚያኒ በሳውዝ በኩል እነዚህ ኢሚሊዮ ዲቦኖ እና ባዶጊሊዮ በኖርዘርን በኩል ነው የተቀያየሩትም። ኖርዘርን ቦታ ላይ ነው ኢትዮጵያ በሰሜኑ ክፍል ማለት ነው። እንደዚሁ እያለ ግን ግራዚያኒ ክፍል እየመጣ ይሄ ጦርነት አሸነፉና የ5 ዓመቱ ማለት ነው የ5 ዓመቱ ኢትዮጵያ ላይ ገቡ። ባዶጊሊዮ ገባ፣ አዲስ አበባ ገባ። ከዛ በኋላ